ይሄ መጀመሪያው የምታየው በኢትዮጵያ 14 ሚሊዮን 14 ሚሊዮን ብር ቢኖራቸው አሁን ይሄን ቢገዙት በአመት ውስጥ ደብል ይሆናል። የዚህ ዋጋ ግን ባላንቶች አሉ 600 ነው 1 ግራም በድርሃም ከሆነ በኢትዮጵያ ከሆነ ደግሞ ወደ 30 ምናምን ሺህ ማለት ነው። አሁን የዚህን ዋጋ ስንት ይመስላል? የዚህ እኔ አልገምት። ይሄ ሙሉ ጠቅላላ ከነ ጆሮ ስንት ይመስላል? እኔ አልገምት። አንቺ እንደዚህ አይነት ወርቆች እሺ፣ አንደኛ ጥያቄ አሁን እስከዛሬ እስካሁን አንተ ጠይቀኸኛል፣ እኔ ደግሞ ልጠይቅህ። ይሄን የሚያክል ወርቅ ሰው ለምን የሚገዛ ይመስላል? ወይም ደግሞ ለምን ምንሸጥ ይመስላል? እንደዚህ ሰርተን ለኢንቨስትመንት እንጂ ለማጌጥ አይሆንም አይደል? ለማጌጥም ለፕሮግራም ለሰርግም ይሆናል። ጥሎሽም ይሄን አርገሽ ሰርግ መታደም ትችላለሽ? አይከብድም? ማለት ለመታደም ሳይሆን ለሙሽሪት ባል ለሙሽሪት ይሰጣል። አንገትሽ ላይ ክብደት የለውም? አሁን በሎካሎች እዚህ በሀገር በአረቦች ሀገር ብዙ አይተናል። ልክ እንደዚህ አይነት ጥሎሽ ነው የሚሰጣቸው። ስለዚህ አሁን ይሄንን የአንገቱን ካልሰጠ አያገባም። አረ ስለዚህ ይሄ አንገቱና የጆሮ ዋጋው እንደ ግራሙ ነው። እና አሁን ይሄ መጀመሪያው የምታየው በኢትዮጵያ 14 ሚሊዮን 14 ሚሊዮን ባለ ሁለት መኝታ ነው ወይ አፓርትመንት እንደዛ ብለው ኮምንታላ አይቻልም። እኔ ቪዲዮ ስራ ቤት አልገዛም እንደ መኪና አልገዛም ይላሉ። ግን ብር ቢኖራቸው አሁን ይሄን ቢገዙት በአመት ውስጥ ደብል ይሆናል። የዚህ ዋጋ ግን ባላንቶች አሉ 600 ነው 1 ግራም በድርሃም ከሆነ በኢትዮጵያ ከሆነ ደግሞ ወደ 30 ምናምን ሺህ ማለት ነው።